ተዘከረነ እግዚኦ በውስተ መንግሥትከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የሆኑ እግዚአብሔር ቤተሰቦች ወንድሞችና እህቶች በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አክብሩኝ የማይል ክቡር፣ ቀድሱኝ የማይል ቅዱስ፣ አመስግኑኝ የማይል መስጉን ቸሩ አምላካችን በሀብት ስቦ በረድኤት አቅርቦ በቸርነቱ ጠብቆ ለዚህ ለተቀደሰው አደባባይ እንድንሰበሰብ የፈቀደልን የቅዱሳን አምላክ ልዑል እግዚአብሔር ስሙ ከምድር እስከ አርያም ለዘላለም የተመሰገነ ይሁን። አቁራሪተ መዓት አምጻኢተ ምሕረት ወላዲተ መድኃኒት ቅድስተ ቅዱሳን ድንግል ማርያም እንዲሁ ስም አጠራሯ ለዘላለም ከፍ ያለና የተመሰገነ ይሁን። እዚህ መነሻ ኃይለ ቃላችን የሚሆነው እንዘ ብዙኃን ንሕነ ከማሁ አሐዱ ሥጋ ንሕነ በክርስቶስ፣ ብዙዎች ስንሆን በክርስቶስ አንድ ነን የሚለው ኃይለ ቃል ለዕለቱ መነሻ የትምህርታችን መነሻ ይሆናል። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። በሮሜ መልእክት ምዕራፍ 12 ከቁጥር 4 ላይ ተጽፎ የምናገኘው ኃይለ ቃል ነው። ሲነሳ እንዲህ ብሎ ይናገራል ቅዱስ ጳውሎስ፣ ወአመክሩ ኩሎ ዘይፈቅድ እግዚአብሔር፣ እግዚአብሔር የሚወደውን ነገር ሁሉ ፈትኑ፣ ዘሰናይ በጎ የሆነውን፣ ወዘ ጽድቅ እውነት የሆነውን፣ ወዘ ፍጹም ፍጹም የሆነውን እግዚአብሔር የሚወደውን ነገር ፈትኑ። ወአነ ይነግረክሙ ጸጋ እግዚአብሔር ዘተወበሊተ፣ ለእኔም የተሰጠኝን ጸጋ እግዚአብሔር ለእናንተ እነግራቸዋለሁኝ። በሰውነታችን ውስጥ ብዙ ብልቶች እንዳሉ ስራቸውም ልዩ ልዩ እንደሆነ እነግራቸዋለሁኝ። እንደዚሁም ሁሉ እኛ ብዙዎች ስንሆን በክርስቶስ አንድ ነን። ተግሃሱ እኩይ፣ ከክፉ ነገር ሁሉ ራቁ። ወትሉ ሰናየ፣ በጎን ተከተሉ። ወንበሩ ለጽድቅ፣ ለእውነትም ኑሩ። ወአፍቅሩ ቢጸክሙ፣ ባልንጀራችሁንም ውደዱ ብሎ ያስቀምጣል። እያለ ይቀጥላል። አሁን በዋናነት ይህን መሰረታዊ ኃይለ ቃል ያነሳውበት ምክንያት አንዲት ቤተ ክርስቲያን፣ አንዲት ምእመን፣ አንዲት ርስት መንግሥተ ሰማያት እንዴት ሆነው በምን አይነት መስተጋብር ኑረው እንዲህ ያለችው መንፈሳዊት ህብረት በኋላ መንግሥተ ሰማያትን እንዴት እንወርሳታለን የሚለውን እሷን ማሳየት ነው ዓላማዬ። ህብረት መንፈሳዊት ወይም ኦርቶዶክሳዊ አንድነት መጨረሻ አንዲት ርስት መንግሥተ ሰማያትን ወርሶ መኖር ስለሆነ እሱን ማሳየት ነው ዓላማዬ። በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ስትመለከቱ እንዲህ ይላል፣ ያመኑትም ሁሉ አንድ ነበሩ፣ አንድ ልብ አንዲት ነፍስም ነበራቸው፣ ካለው ገንዘብ ሁሉ ይህ የኔ ነው ብሎ የተናገረም አልነበረም ይላል። የሐዋርያትን ህብረት ሲናገር ነው ቅዱስ ሉቃስ እንደጻፈልን ሐዋርያት ከተመረጡ በኋላም ቅዱስ ጴጥሮስ ካስተማረ በኋላ 3000 ሕዝብ አሳምኖ ሀብታቸውን እያመጡ በአንድ ይሰበስቡት ነበረ። ለተቸገረ፣ ለደኸየ፣ ለተራበ፣ ለታረዘ ይሰጡት ነበር። ይሄ የኔ ነውና እንዳትነካ፣ ይቼ የኔ ናትና እንዳትነክ የሚባል አባባል የለም። ሁሉም እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆነው ህብረቱን አጠንክረው ይመሩት ነበረ። ስለዚህ የኔ ሀብት የሚባል ነገር የለም፣ በአንድ ላይ ይጠቀሙበት ነበር። ተመልከቱ። አሁን ይሄ ስለ ሀብት ሲናገር ነው እንዲሁ ነው የተገለጸው። በተለይ የሐዋርያት ህብረት ምን ያህል ጠንካራ እንደሆነ በተጻፈልን የመጽሐፍ ቅዱስ ቃል በዚህ መልኩ ያሳየናል። በሁለተኛ ወደ አካላችን ሲመጣ ደግሞ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13 ላይ ተመልከቱ። ኢተአምሩኑ ከመ አባሉ ለክርስቶስ ሥጋክሙ፣ ሥጋቸው የክርስቶስ አካል እንደሆነ አታውቁምን? ትነስኡኑ አባሎ ለክርስቶስ፣ የክርስቶስን አካል ነስታችሁ የዘማ አካል ታደርጉታላችሁን? ይህስ ሊሆን አይችልም። ይህስ አገባብ አይደለም። ኢተአምሩኑ ከመ ዘተደመረ ምስለ ዘማ አሃደ ይከውን ምስለያ፣
ከዘማ ጋር አንድ የሆነ ከሷ ጋር አንድ ሆኖ ከሷ ጋር ተዋህዶ እንደሚኖር አታውቁምን? ወዘሰ ተደመረ ምስለ እግዚአብሔር አሐደ መንፈስ አይከውን ምስሌሁ። ከእግዚአብሔር ጋርም በመንፈሳዊ ሱታፌ አንድ የሆነ ከሱ ጋር አንድ ሆኖ እንደሚኖር አታውቁምን? እስመ ኩሎ ኃጢአተ ይገብር በአፋ ይገብር። ኃጢአቱን ሁሉ የሚያደርግ ከስጋው በአፋ ያደርጋል። ወዘሰ ዝሙተ ይገብር በስጋው ይገብር። የሚያመነዝር ሰው ግን ከዘማ ጋር የተዋሃደ ግን በስጋው እግዚአብሔርን ይበድላል ይላል። ማንን ይበድላል? እግዚአብሔርን ይበድላል። ስለዚህ ከእግዚአብሔር ጋር አንድ ሱታፌ ያለው ከእግዚአብሔር ጋር አንድ ሆኖ ይኖራል። ከዘማ ጋር ተዳልቦ የሚኖር ከሷ ጋር ተዋህዶ ይኖራል። ስለዚህ ይህ አካላችሁ የክርስቶስ አካል እንደሆነ አታውቁምን? የክርስቶስን አካል አውጥታችሁ ለዘማ ትሰጡታላችሁን? ሐሰ ይሄስ ሊሆን አይችልም አይሆንምም ይላል። አያችሁ፣ ወደ አካላችን መጥቶ አባለ ክርስቶስ አካላችን ዋጋ የተከፈለበት በደመ ክርስቶስ የተገዛ በኋላም ለመንግስተ ሰማያት የታጨ እስመ አነ ፈአርክክሙ ለአሐዱ እምድንግል ወንጹሕ ክርስቶስ የተባለለት ለአንድ ሙሽራ ለክርስቶስ አጭቻቸዋለሁ የተባለ በነፍስ በስጋ ስጋ ለጊዜው ቢሞት ቢፈርስ ቢበሰብስ እንኳን ተነስቶ ከነፍስ ጋር አንድ ሆኖ መንግስተ ሰማያትን ወርሶ ቅዱስ ቅዱስ እያለ በዓለመ ነፍስ ይኖራልና፣ ስለዚህ በስጋችሁ እግዚአብሔርን አክብሩት ይላል። መጨረሻ ላይ ምን በሉት? በስጋችሁ እግዚአብሔርን ምን በሉት? አክብሩት ይላል። ተመልከቱ፣ አክብሩት። ስለዚህ በስጋ ማን ይከብራል? እግዚአብሔር ይከብራል። በስጋ ምን ይሰራል? ቅድስና ይሰራል። ነፍስ ስትማርከው ማለት ነው። ነፍስ ስትማርከው ይሄን ነው የሚናገረው። በዚሁ ምዕራፍ ላይ በአንደኛ ቆሮንቶስ ምዕራፍ 10 አሁንም ቁጥር 17 ላይ ተመልከቱ። እንዲሁ ላይ ይናገራል። አሁን ምንድነው የሚለው? ወበከመ አሐዱ ህብስት ከማሁ እንዘ ብዙኃን ንሕነ አሐዱ ሥጋ ንሕነ። ህብስቱ አንድ እንደሆነ ከዛ ህብስትም እኛ እንደምንካፈል እንደዚሁ ብዙዎች ስንሆን አንድ ነን። እስመ ንነሥእ እምአሐዱ ህብስት ከአንዱ እንጀራ እንካፈላለን ከአንዱ ጽዋ እንካፈላለን እና ይላል። ከስንት ጽዋ እንካፈላለን? ያ ጽዋ የማን ጽዋ ነው? የክርስቶስ ደም። ያ ህብስት የማን ህብስት ነው? የክርስቶስ። አያችሁት እንዴ? አሁን ደግሞ ወደ መንፈሳዊ ሲያሳድገው ከገንዘብ ጀመረ። የሐዋርያት ሥራን አየን። ወደ አካላችን መጣን። የአካላችን አንድነት አሳየን። ቅዱስ ጳውሎስ እንዴት አድርጎ ስጋችን ከክርስቶስና ከዘማ ጋር ቢዋሃድ የዘማ አካል በጨለምተኛ አስተሳሰብ መጨረሻ ላይ ህይወቱ ጨለማ እንደሆነ፣ ከክርስቶስ ከእግዚአብሔር ጋር መኖር ደግሞ መጨረሻው ህይወት እንደሆነ፣ ከዚህ ላይ ደግሞ ወደ መንፈሳዊ ስጋውን ቆርሶ ስለሰጠን ወደ ጽዋውና ወደ ህብስቱ መጣና ህብረት መንፈሳዊትን ኦርቶዶክሳዊ አንድነትን እንዲህ አድርጎ ይገልጻታል። እያችሁ እንዴት አድርጎ እንደሚራቀቅበት ከዛ ምሳሌ ይጠቅሳል። እንዲህ ብሎ ርይዎሙ ለእስራኤል ዘሥጋ፣ እስራኤል ዘሥጋን ተመልከቷቸው፣ ተመልከቷቸው ይበልዑ መና ወይም ደግሞ ይበልዑ መስዋዕተ፣ መስዋዕቱን ይበሉታል አለ። ወይ ከውኑ ሱቱፋኒሁ ለምስዋዕ፣ ከምስዋዕም አንድ ህብረት ይሆናሉ። መስዋዕቱን በልተዋል፣ ከመስዋዕቱ ጋር ይዋሃዳሉ ማለት ነው። ወምንተ እንከንብል፣ እንግዲህ ምን እንላለን? ወዘይዘቡ ለአማልክት ከንቱ ወአማልክቲሆሙኒ ከንቱ፣ ለከንቱ አማልክት ወይም ከንቱ ለሆኑ አማልክት የሚሰዋሉ እነሱም ከንቱ አማልክቶቻቸውም ከንቱ ናቸው። ወዘይዘቡ ለአጋንንት፣ ለአጋንንትም አሕዛብ ይሰዋሉ። ወይፈቅር ትኩኑ ሱቱፋነ አጋንንት፣ እናንተ ግን ይላል አስረግጦ የአጋንንት ተካፋዮች ከአጋንንት ጋር ህብረት እንዲኖራችሁ አልፈቅድላችሁም ይላል። ምን አለ? ከአጋንንት ጋር በሉ እስኪ ህብረት እንዲኖራችሁ አልፈቅድም። ከአጋንንት ጋር ተባብሮ መኖር ይፈልጋል? እዚህ መካከል ማን አለ? አጋንንት ሲጀመር ሲወደዳሉ አይወደዱም። አልፈቅድላችሁም ማለት ከዛ ምን ይላል መሰላችሁ? ወይ ትክሉ በሊያ ማይደ እግዚአብሔር ወማይደ አጋንንት፣ ከነሱ ጋርም ምን ማልፈቅድላችሁ ማይደ እግዚአብሔርና ማይደ ጣዖትን ማይደ አጋንንትን አቀላቅላችሁ እንድትበሉ አልፈቅድላችሁም። ወይ ትክሉ ሰጥያ ጽዋ እግዚአብሔር ወጽዋ አጋንንት፣ የአጋንንትን ጽዋና የእግዚአብሔርን ጽዋ አንድ አድርጋችሁ ቀላቅላችሁ እንደ ወይን ጠጅ ልትጨልጡት አልፈቅድላችሁም። ወሚመናቅን ሆኑ ለእግዚአብሔር፣ ወይስ እግዚአብሔርን እናስቀናውን? ሐሰ ይላል። ይህስ አይሆንም፣ ይህስ አይሆንም፣ አልፈቅድላችሁም።
ይሄን አቀላቅላችሁ ልትኖሩ አትችሉም። እግዚአብሔርና ጣዖትን መስዋዕተ ጣዖትንና መስዋዕተ እግዚአብሔርን አቀላቅላችሁ እንዴት አድርጋችሁ ማዕደ እግዚአብሔርና ማዕደ አጋንንት፣ ጽዋ እግዚአብሔርና ጽዋ አጋንንት እንዴት አድርጋችሁ ይሄን ልትቀላቅሉ አትችሉም። ሐሰ እናንተ በህብረት መንፈሳዊት በኦርቶዶክስ አንድነት የምትኖሩ ናቸው አለ። ይሄ ዘር፣ ቅናት፣ ተንኮል፣ ክፋት፣ አድማ ይሄ የአጋንንት ጽዋ የአጋንንት ማዕድ ነውና በጎ ምክር፣ በጎ ሐሳብ፣ ቃሉን መስማት፣ ንስሐ መግባት፣ ወደ ሥጋው ወደሙ መቅረብ ይሄ ደግሞ የእግዚአብሔር ማዕድ ነውና ታዲያ ለእኛ ማንኛው ይሻላል? የእግዚአብሔር ማዕድ የአጋንንት ማዕድ? የእግዚአብሔር ማዕድ። የአጋንንት ጽዋ የእግዚአብሔር ጽዋ። የእግዚአብሔር ጽዋ በተግባር ኑሮ በተግባር ኑሮ። ያ ነው ክርስትና ተግባራዊ ሕይወት ስለሆነ ክርስትና በተግባር የሚገለጽ ነው። በቋንቋ ብቻ አይደለም። የአጋንንትን እንደማትሉኝ እኮ አውቃለሁ ወንድሞቼ እና እህቶቼ። የአጋንንት ጽዋ የአጋንንት ማዕድ ርኩሰት እንደሆነ ታውቁታላችሁ። ክፋት እንደሆነ ታውቁታላችሁ። አድማ እንደሆነ ታውቁታላችሁ። ስለዚህ አሁን እኛ የሚጠበቅብን የእግዚአብሔርን ማዕድ ስንመርጥ በተግባር መኖር። ይሄን ነው የሚነግረን። ከዛ አሁንም ወደ ሌላው ምዕራፍ ልውሰዳችሁ። በዚሁ አንደኛ ቆሮንቶስ ምዕራፍ 12 ላይ አሁንም ስትመለከቱ ምን ይላል? አይሁዶችም ብንሆን የግሪክ ሰዎችም ብንሆን ጨዋም ብንሆን ባሪያዎችም ብንሆን ሁላችንም በአንድ መንፈስ ተጠምቀን ያን አንዱን መንፈስ ጠጥተን ነዋል ይላል። አሁን እዛው የአካል ክፍሎቻችን ይናገራል። ዓይን እጅን አታስፈልግም፣ እጅ ዓይንን አታስፈልግም፣ አፍንጫ ጥርስን፣ ጥርስ አፍንጫን፣ ራስ አካልን ወይም እጅ ራስን አታስፈልግም አይለውም። ሁሉ እጅ ብቻ ቢሆን ጭራሮ ሆኖ መቆም ነው አይደል? እስኪ እጅ ብቻ ሆናችሁ ቁሙ። እስኪ ደስ የሚል ተክለ ቁመና ይኖረና ጭራሮ ሁላ ዛንዚራ እኮ ነው የምንመስለው አይደል? ዛንዚራ ወንፊት የወባ መከላከያ እሱን እኮ ነው የምንመስለው። አስቡ። ዓይን ብቻ ብትሆን ቦግ ቦግ እያልክ ምትሆነ መስታወት እኮ ነው የምትመስለው፣ የሚያንጸባርቅ ማለት ነው። ለምንም የማይችል ዝም ብሎ እንደ ባቄላ ከብለል ከብለል እያለ አካሉ ለምን ቅርጹ አይመችም። አየሁ። ዓይን ብቻ ብንሆን አፍ ብቻ ብትሆን ደግሞ ወንፊት ማለት ነው። ሁሉ ተናጋሪ ኋላ ይናገራል፣ ራስ ይናገራል። ምን ወንፊት በቃ ምን ቅርጽ ይኖረዋል? እግር ብቻ ብትሆን እንደ ቆልቁመ ዝም ብሎ መንገዋለል ነው የሚሆነው። አየሁ እግዚአብሔር እንዴት አድርጎ እንዳሰናደው ይሄን መለያሊ የሚለውን እንደው ወብከ መለያሊ ዘታስተሐቅሮ ይለዋል። እንደው አያችሁ ይሄ መራቡ አካልን ሳይቀር ይጠቅሰዋል ቅዱስ ጳውሎስ። መራቡ አካል አንተ ትንቀዋለህ አለ። ዘር እንዲረባ ግን እግዚአብሔር እሱን ወእግዚአብሔርን አያስተናበረው አለ። እግዚአብሔር ግን አከናውኖ ፈጠረው አለ። ንቀህ ቆርጠህ ትጥለዋለህ እያለ እኮ ነው። የምትንቀው አካል የለም ከአካል ክፍልህ። ዓይኑንም ይንቃለህ። እስኪ እንግዲህ ዓይንን ትንቀዋለህ፣ ጥርስን ትንቀዋለህ። ጥርስ ባይኖርህ እኮ የተሰባበረ ሙሉ ነው የምትመስለው። እንድትንቀዋለህ ያስፈልግሃል። እህትህን ትንቃታለህ፣ ወንድምህን ትንቀዋለህ። ይኸውልህ የአንዱ መኖር ለአንተ ይጠቅማል እኮ የእህቴ መኖር ለአንተ። እስኪ ወንዶች አንድ ጊዜ ዓይናችሁን ወደ ሰማይ ቀና አድርጉ። እስኪ ምን ይታያችኋል? ጣራ። ወደዚህ እስኪ ተመልከቱ። ታውቃላችሁ? እህቶቻችሁ ናቸው አይደል? እህቶችም እንደዚህ ያስፈልጋሉ፣ ታስፈልጋላችሁ። አሁን ይህ በዘመኑ አንዳንድ የጠቦ የመጡ ሀሳቢ አይጠቅመንም ወንድሞቻችን እና እህቶቻችን። በቃ ከአካል ክፍላችን ምን እቃው እንደሌለ ሁሉ በቤተ ክርስቲያን የሚናቅ አካል የለም። አንተም አንቺም ታስፈልጋላችሁ፣ እኔም አስፈልጋለሁ እንደ መጠኔ ማለት ነው። ሁላችን እንደ አቅማችን እናስፈልጋለን ለቤተ ክርስቲያን። ስለዚህ አንድነት ማለት ምንድን ነው ካልከኝ፣ አንድነት ማለት አንድ ሰው አንድነት አለው የሚባለው ወይም ደግሞ አንድነት ሲተረጎም ምን ይሆናል? ከዚህ አንተ ከምትገልጸው ወይም ደግሞ ከራስሽ በላይ ከዚህ ከሚታየው ከግዑዙ ዓለም በላይ አይምሮ ከማይደርስበት ከመንፈሳዊ ዓለም ተዋህደ የምትኖርበት ህብረት ማለት ነው። አንድነት ማለት ይሄ ማለት ነው። አሁን እኛ የምናንሸዋረው ይሄን ነው። አያችሁ፣ የምንሸራርፈው የምንቆራርጠው በራሳችን ሐሳብ የምንተረጉመው እንዲህ አይነቱን ጸጋ እኮ ነው እግዚአብሔር የሰጠንን መስቀል ላይ የተሰራልንን አንድነት ይሄን ነው የምንሸራርፈው። ጊዜያችሁን ተጠቀሙበት እና አንድ ሁለት ብዬ ነጥቦችን ልናገር። የመጀመሪያው አንድ ሰው ኦርቶዶክሳዊ ህብረት አለው የሚባለው የመጀመሪያው ውሳጣዊ ሰላምና ጸጥታ ሲኖረው ነው። ምን አልኳችሁ? ጠይቃችኋለሁ፣ ያዙልኝ። ውሳጣዊ ሰላምና ጸጥታ ሲኖረው ነው። አንዳንዱ ውሳጣዊ ሰላምና ጸጥታ ማለት ምን ማለት ነው? የህሊና እረፍት። የህሊና እረፍት ከሌላችሁ ሰላም አላችሁ? የሆነ እንደው ክፉ ነገር አድርጋችሁ እንደው በእግዚአብሔር እስኪ ያስቡት፣ ክፉ ነገር አድርጋችሁ እንደው የህሊና እረፍት ይሰጣችኋል? በፍጹም። ብትተኛ እንኳን ሌሊት ቁር ያደርጋል፣ እንደ በር
ቁር እያደረገ አያስተኛሽም፣ አያስተኛም። አንድነት የሚባለው የህሊና እረፍት ሲኖር ነው። አንዳንዱ የሚመስለው እንደው አንድ አካባቢ ያሉትም ሰብሰብ አድርጎ በሆነ አካል ላይ ጠልሸት አድርጎ እግር እንዲህ ያቆራራ የታባቱ እንዲህ አድርገን አፈር ድሜት እናበለዋለን ዝም በለው ብሎ የሆነ ነገር ሲመክር በቃ ያን የሆነ ህብረት የፈጠረ ይመስላል። ይህማ መበላሸት ነው ወንድሜ፣ ይህማ መበላሸት ነው። አንድ ማሳያ ላሳያችሁ። እዚህ ማርቆስ 8 ላይ አንድ አይነ ስውር ወደ ውጭ አወጣና ጌታችን ኢየሱስ ክርስቶስ አይኑን ዳሰሰለት። ሲዳስሰው አየ ይላል። ምን አየ አለው? ሰው እንደ እንጨት ሲመላለስ አየሁታል። አያችሁ፣ እይታው እንደዛ ነው የሚሆነው። ዝም ብሎ ያልሆነ እይታን የሚያበላሽ ሰውን እንደምን ያየዋል ማለት ነው? እንደ እንጨት። ሰው ደግሞ ዋጋ የተከፈለለት ነው። ሁለተኛ ዳሰሰው። ሲዳሰሰው ምን አየ አለው? አሁንማ አጥርቶ ተመለከተ ይላል። እዛው ገጽ ነው። አጥርቶ አየ። አጥርቶ ለማየት አንድ ክፉ ነገር ሲገጥማችሁ ተመላልሳችሁ ግራ ቀኛችሁን ተመልከቱበት። አለበለዚያ ግን የማይሆን ነገር ነው። ሰውን እንደ እንጨት፣ እንደ አውሬ፣ እንደ አይጥ ነው የምናየው። እይታችን ምልከታችን ይስተካከላል። ውሳጣዊ ሰላምና ጸጥታ፣ የህሊና እረፍት ሲገኝ እሷ ናት ኦርቶዶክሳዊ አንድነት የምትባለው። ኦርቶዶክሳዊ አንድነት ሰላማዊነትን ነው የምትሰጠው። ሰላማዊነትን ስታይ ደግሞ ሰላምን፣ ፍቅርን፣ አንድነትን ስታይ ሰማያዊውን ረቂቁን ዓለም ትመለከታለህ። እንዴት ይጣፍጣል መሰላችሁ ህብረት! ከዚህ ተነጥሎ መኖር ድኩምነት ነው። ቤተ ክርስቲያኗን ህብረቷን ወደ ውስጥ ገባ ብለህ ስትቀምሰው ደግሞ የበለጠ ማርና ወተት ነው። ማርና ወተት ያልፋል። አንተ በመንግስተ ሰማያት ክብርን ተጎናጽፎ መኖር ነው የውስጥ ሰላምና የህሊና እረፍት ማግኘት ማለት ነው። ኦርቶዶክሳዊ አንድነት ይሄ ነው። ሁለተኛው ኦርቶዶክሳዊ አንድነት አንድ ሰው አለው የሚባለው መቼ ነው ካላችሁኝ፣ ምን ሆኖ ሲኖር ነው? ከክርስቶስ ጋር አንድ ሆኖ ሲኖር። ከማን ጋር አንድ ሆኖ ሲኖር? ከክርስቶስ ጋር አንድ ሆኖ ሲኖር። አነ ውእቱ ግንደ ወይን ዘጽድቅ ወአንትሙሰ አይጽድቁ። እኔ ወይን ግንድ ነኝ፣ እናንተ ምኖች ናችሁ? ቅርንጫፎች ናቸዋል። አያችሁ፣ አሁን ክርስቶስ መጥቶ ያገለግለው በሰፈር አይደለም። መቼም ኢየሩሳሌም ብቻ እዛ ቀራንዮ ላይ መስቀል ተተከለ፣ ጌታ ይሁድን አድኖ ሄዳል ነው። ለዓለም ነው ገብረ መድኃኒተ በማእከለ ምድር። ስለ ዓለም ራሱን መድኃኒት አድርጎ ሰጠ። ሰፈር ለሰፈር ሲርመጠመጥ አይደለም ያገኘ ነው። አንዳንዱ ሰው ደስ የሚለው በቃ የሆነን አጋር ለየት አድርጎ እሷን ሲያንጽ ወይ እሱን ሲያንጽ የሆነ ነገር ያተረፈ ይመስለዋል። ይህማ መንሸዋረር ነው ወንድም እህቴ። ይኸው ክርስቶስ ሰፈርን አይደለም የሚያገለግለው ዓለምን ነው። እዚህ የሚገለገለው ቤተ ክርስቲያኗ ናት ማለት ነው። እኛንን የምንገለገለው እሱን ማሰብ ያስፈልጋል። ኦርቶዶክስ አንድነት የሚባለው ከክርስቶስ ጋር እኔ የወይን ግንድ እናንተ ምኖች ናቸዋል፣ የወይን ቅርንጫፎች ናቸዋል። ከወይኑ ግንድ የተለየ ቅርንጫፍ ምን ይላል? ይደርቃል። አያችሁ፣ ስለዚህ ደርቆ መኖር ነው ማለት ነው። እንደዚህ ዝም ብሎ የሆነ ነገር ሂዶ መርመጥመጥ ደርቆ መኖር ነው። ደርቆ ከመኖር እግዚአብሔር ይሰውረን። ሳናውቀው አንዳንድ ጊዜ ወደዛ እንገባለን። ሳናውቀው እኮ ነው፣ ሳይረዳን የጠቀም የቅዱስ ጳውሎስ እንዳለው እኔ ቀድሞ ክርስቶስን ያገለገልኩ መስሎ ቤተክርስቲያኗን እናርኳት አለ። በኋላ ግን ታረደላት ማለት ነው። ሲገባው ታረደላት፣ ሲገባ ትታረድላት አለ ለቤተ ክርስቲያኗ። ሌላው ሲጠፋ አብሮ መጥፋት የሚፈልግ እንደሱ ማጥፋት የሚፈልግ እንዴት ታዩታላችሁ? ታዲያ እንዴት ከክርስቶስ ጋር መኖር ይቻላል? ወንድሞችና እህቶች ይቻላል? አይቻልም። ከክርስቶስ ጋር መኖር ማለት አንተ የተሳሳትከውን ስህተት፣ አንተ ያጠፋውን ጥፋት ሌላው እንዳይደግመው ማስተማር፣ በጎ አርአያ መሆን፣ እሱ ነው ከክርስቶስ ጋር መኖር ማለት። ክርስቶስ ራሱን አሳልፎ ሰጠን። ባጭሩ ልግለጽ። አሁን ይህንም አስፍቼ ለማራቀቅ ጊዜ አይኖረኝም፣ እናንተ አራቁት። ለጠዩ ሰዓት ቃል ተመቆነ። ሶስተኛው ኦርቶዶክሳዊ ህብረት የሚባለው አንድ ሰው ኦርቶዶክሳዊ አንድነት አለው የሚባለው በውስጡ ፍቅርና ይቅርታ ሲኖረው። ምን ሲኖረው አልኳችሁ? ፍቅርና ይቅርታ ሲኖረው። ወንድምን እህትን በፍቅር አይን በይቅርታ አይን፣ እህትሽን ወንድምሽን በዛ አይን መመልከት እኮ ነው። እንደዛ ናት ቤተ ክርስቲያኗ። እኛ መኖር እያቃተን እንጂ። ምሳሌ ላሳያቸው አሁን ባጭር። ዱማቴዎስና ቆዝሞስ የተባሉ ቅዱሳን በአንድ ላይ ሲኖሩ ድውያን እየፈወሱ ነው የሚኖሩት። መታደላቸው እየፈወሱ ባለሀብት ሲኖሩ የተወሰነ ነገር ይቀበሉና ግማሹን ለነዳያን ግማሹን ለነሱ መፍቅድ ያደርጉታል። ሰዎች ስለሆኑ ግዴታ ለመፍቅድ ያደርጉታል። ድሃ ከሆነች ግን ድሃ ከሆነ በነፃ ነው የሚያክሙት። በነፃ እያከሙ መንፈሳውያን ሐኪሞች ናቸው። ከበሽታው ፈውሰው ይሰዱታል። ጭራሽ እያከሙት ቢያልፍባቸው በራሳቸው ወጪ በስርዓት እንዲቀበር ያደርጉታል። ፍትሃቱን ፈተው ማለት ነው። እንዲህ አይነቱን አይምሮ እግዚአብሔር ያድለን። እያቸው ቅዱስናቸው። መጨረሻ ላይ አንዲት መበለት መጣ ዱማቴዎስን
ቆዝሞስ በሌላ እየሰራ እየፈወሰ እያከመ እንዳለ ዱማቴዎስን አንዲት መበለት መጣ፣ በሽታዋ በጣም ጸንቶባት ልትሞት ደርሳ ነበር ይላል። እባክህ ብላ ተማጸነችው፣ አዳናት ይላል። እንዴት አይነት ጸጋ እግዚአብሔር ነው! የመጡትን ጥያቄያቸውን መልሶ ለዛውም በሕይወት የሚደርሱ አያችሁት? እንደዛ ነው። እና እነዚህም ስማቸው እጅግ የሚወደድ ነው። ሲጠራ ስማቸው እንኳን አምላከ ዱማቴዎስ ወቆዝሞስ ሲባል አጋንንት እንኳን ይንቀጠቀጣሉ። በጣም ይገርማል። እዛ የመጨረሻ ደስታዋን ስትገልጽ አይታ 3 እንቁላል ይዛ መጣች አለ። ስጦታ እኮ ነው ለዱማቴዎስ። እባክህ ብላ በእግዚአብሔር ስም አስማለችው ይላል። እባክህ ስለ እግዚአብሔር ብለን ሌላ የለኝም ምን ልሸልምህ፣ 3 እንቁላሎችን ተቀበለኝ አለችው። እንደ ጸሬ ቀመበለቷ እኮ ያላትን ሰጠችው። አየችው ድሃዋ ደስታዋን ለመግለጽ። ኧረ እባክሽ ቢላት አስምላ እንዲቀበላት አደረገች። ቆዝሞስ ሲመጣ 3 እንቁላሎች ቁጭ ብለዋል እምኑ ላይ ጠረጴዛ ላይ። እነዚህ እንቁላሎች የዛች መበለት የማን ናቸው ሲለው የዛች መበለት በቃ አስገድዳ ስመ እግዚአብሔር አስጠርታ ሰጠች። ይምላል አንተ እንዴት ከመበለቷ 3 እንቁላል ትቀበላለህ ብሎ አኮረፈው ይላል። እንዴት ድሃዋን ትቀበላለህ? እኛ ልንረዳ ሲገባ ይችን ሽጣ እንዳትመከር እንዴት ታደርጋለህ ብሎ 3 ቀን በአንድ ማዕድ ሳይካፈሉ የብቻ አደሩ ይላል። እያችሁ ከይቅርታ ርቆ እኮ ነው። በቃ ቆዝሞስ አኮረፈ ይላል። ድሃዋን እንዴት ትቀበላለህ ብሎ አቤት ዘመኑንማ እንዴት ተርጉመው። ስንቱ ተበልቷል፣ ስንቱ ተበልቷል፣ ስንቱ ከስሯል፣ ስንቱ ተሽጧል። ወንድሜ በደላላ ስንቱ የአዞ ቀለም ሆኗል፣ ስንቱ የአሳ ቀለም ሆኗል፣ ስንቱ በእባብ ተነርፎ ሞቷል፣ ስንቱ አሸዋ ላይ ተቀብሮ ቀርቷል። ደላላ የሸጠውን ወጣት እስኪያስቡ። ታዲያ እነዚህን አይምሮ ከዘመኑ ጋር እንዴት አድርገን እናነጻጽረው? ከዛ በኋላ የእግዚአብሔር መልአክ ታዘዘና ቆዝሞስ እንዴት አደርክ አለው። እግዚአብሔር ይመስገን አለው። ብፁዕ ዱማቴዎስ እኮ አልበደለም፣ አንተ ግን በደልከው። ስመ እግዚአብሔር እኮ አስጠርተው ነው፣ አስገድደው እኮ ነው። እሱ እኮ ወዶ አምጪ ብሏት አይደለም፣ ሳስቶ እኮ አይደለም። ግን 3 ቀን በማዕድ ሳትካፈለው አሳዘንከው፣ ሰበርከው። ሂድና ይቅርታ ጠይቀዋል። የእግዚአብሔር መልአክ ሽማግሌ ሆኖ ተላከ። እንዴት አይነት መታደል ነው! ዛሬ ለእኛ ማን ይላክ ለይቅርታ? እንዲህ እዚህ ወንድምና ወንድም ጓደኛና ጓደኛ በአንዲት ህብረት መንፈሳዊት በአንድ ጽዋ በአንድ ህብስት እየተካፈል እርስ በራሳችን በእውነቱ ምን ለያይልን? ክርስትናው እንዴት ትመዝነዋለን? በእነዚህ መልአክ ያስታረቃቸው፣ ለዛውም መንፈሳዊ ቅናት እኮ ነው። እንዴት ከድሃ ተቀበልክ ብሎ እኮ ነው ያኮረፈው፣ ሌላ አይደለም እኮ። ከዛ ሄዶ በርከክ ብሎ ወንድሜ ይቅር በለኝ በደልኩ አለው። ኧረ አልበደልከኝ ምን የበደልኩ አለው። አንተማ ትክክል ነህ፣ አስገድደህ ነው። እግዚአብሔር መልአክ እኮ አስረዳኝ። ይቅር በለኝ አለው ወንድሙን። ይቅር በለኝ። እንዲህ አይነቱን ሊና እግዚአብሔር ያድለን። አየሁ ለይቅርታ ስትዘጋጅ ነው በአንድነቱ የምትኖርበት። አለበለዚያ እነገሌ እንዲህ አድርገው እነሱ የታባቱ እዚህ አካባቢ መጥቶ ደግሞ ሊነቅሱብህ ይፈልጋል። በጣም የተጣመመ አስተሳሰብ ነው ወንድሞችና እህቶች። ላይኖርባችሁ ይችላል፣ ካለ ግን ይህን ማስወገድ ያስፈልጋል። ቤተክርስቲያኗን እየፈተናት ያለ ይሄ ስለሆነ ስለምታውቁት አሁን ይኸው ገጸ ንባብ ነው የተጻፈ የትኛውም ላይ አንተም ግንባር ላይ ያለ እኔም ግንባር ላይ ያለ እሷም ግንባር ላይ ያለ። ይህን ቁርጦ መጣል ያስፈልጋል። አያስፈልግም? ወንድሞችና እህቶች ያስፈልጋል። የማይጠቅመንን ነገር ማስወገድ አረም ነው። ይሄ ቅንጭ አረም እኮ ነው የማይረባ ስሙ እንኳን አይጣፍጥም። አያቸው አረም ሲሆን ስሙ አይጣፍጥም። እንዴ ከህይወት አረም የሆነውን ነገር እየለቀልክ ጣለው። አንድ ጊዜ ከተዘራ ከበቀለ ካደገ በኋላ የዋገር ያለችበትን እያየ ነው። አመላለሱ ከብዷል። ስለዚህ እኛ ደግሞ ቤተክርስቲያን እንድንረዳ። አራተኛው አንድ ሰው ኦርቶዶክስ አንድነት አለው የሚባለው ምን ሲሆን ነው ካላችሁ፣ የመጀመሪያው ምንድነው ያልኳችሁ? የህሊና እረፍት ሲኖረው፣ ሁለተኛው በክርስቶስ ሕይወት መኖር፣ ሶስተኛው ፍቅርና ይቅርታ ሲኖረው፣ አራተኛው ራሱን መረዳትና ሌላውን መርዳት ሲችል። ምንድነው ራሱን መርዳትና ሌላውን መርዳት? ራሱን መረዳት አሁን የከበደን ነገር ቢሆን ራሳችን መረዳት አለመቻላችን በጣም የሚገርመው ይሄ። ራሳችን መረዳት አለመቻል እግዚአብሔር እንዴት አድርገን ልንረዳ እንችላለን? አንድነቱን እንዴት አድርገን ልንረዳ እንችላለን? ይሄ በጣም ከባድ ነው የሚሆነው። በጣም ክርስቶስ ራሱን ሽጧል ለኛ ብሎ። ዮሴፍ ተሽጧል። ወንድሞቹ ራሳቸውን ሳይረዱ ወንድማቸውን ሽጠውታል። ቅዱስ የተባለው ራሱን ሽጧል። አያችሁ ባል ጳውሊ ራሳቸውን ሽጠዋል። እነዚህ ቅዱሳን ራሳቸውን ሽጠው ስለሌለው ኑረዋል። በተለይ ክርስቶስ ለሁሉም አብነት ነው። ክርስቶስን አብነት ማድረግ ያስፈልጋል። ራሱን ያልተረዳ ሰው ሌላውን ሊረዳ አይችልም።
በፍጹም ኦርቶዶክሳውያን የሚያጠነክሩ ነገሮችን ዝም ብዬ በንባብ እንገራቸውና ማደማደሚያ በአንድ ምሳሌ ጨርሳለሁ። አንደኛ ተግባራዊ ሕይወትን መኖር። ለዚህ ምሳሌ ሉቃስ 10 ያለውን የደጉ ሳምራዊ ሕግ አዋቂ ነኝ የሚለውን ይህን አድርግ በሕይወትም ትኖራለህ የሚለውን ተግባራዊ ሕይወት እሱን አስቡት። በተግባር የኖረውን እንትን ብነግር እዚህ ላይ ተመልሼ ማጠቃለያ አደርገዋለሁ። ሁለተኛ መንፈሳዊ ቅንነት ይኖራችሁ። ዘምስለ ጠዋይ ትጠዊ ወምስለ ኅሩይ ኅሩይ ትከውኑ። ከጠማማ ጋር ጠማማ፣ ከቅን ጋር ቅን፣ ከጻድቅ ጋር ምን ትሆናለህ? ጻድቅ ትሆናለህ። እያችሁ አንዳንዱ እኮ እንደው ቅንነት ይመስለውና የሆነ ወደ ራሱ ዓላማ ለምን አንቺንማ ይል በፍልፈል አፈር በፍልፈል አፈር በዝሆን ጥርስ አይገኝም ሲጀመር፣ ወይም ደግሞ በመንገድ በገበያ አፈር፣ ወይም ደግሞ በእንሽላሊት በአጋጋራ ስጋ አንተን ሳልጫወትብሽልና የሆነ ነገር ወይም ደግሞ በጅብ ጉበት አንቺን ጉበት ነው የማደርግሽ ሊል ይችላል። አንተ በእስራኤል ላይ ሟርት ይሰራል። ለጊዜው ስጋ ሊጎዳ ይችላል፣ መንፈስ ግን መጉዳት አይቻልም። በለዓም ሞክሯል፣ ግን እግዚአብሔር ያልረገመውን ልረግም አልችልም። ሰው መንፈሳዊ ቅንነት ከሌለው የሚያስበው ሁሉ ክፋት ነው የሚሆነው። ከክፋት እግዚአብሔር ይመልሰናቸው። ሶስተኛው ንጹህ ልብ። እያችሁ ኦርቶዶክሳዊነትን የሚያጠነክሩ ከዚህም መጨመር ይቻላል። አንደኛ ምን አልኳችሁ? ተግባራዊ ሕይወት፣ ሁለተኛ መንፈሳዊ ቅንነት፣ ሶስተኛ ንጹህ ልብ። ንጹህ ልብ ሲኖር ኦርቶዶክሳዊነትን ታጠነክረዋለህ። አንተ ብትሞት ለሌላው አብነት ትሆናለህ። አትናቴዎስን አስቡት። አራዊት ሰጡት፣ አራዊት በሉት። በልተው ልቡ ብቻ ቀረ። ለምን ቢሉ ኢየሱስ ናዝራዊ የሚል ከልቡ ተጽፎ ነበርና ይሄን ልብ መብላት አልቻሉም። የእኛን ልብ ዓለም እንዴት ነው ቀርጥፋ የምትበላው? እስኪ ያስቡት። እያመቻቸን እየሰጠናል። ሌላው ደግሞ ፊልያስ የተባለ ቅዱስ፣ ፊልያስ በሉ እስኪ የተባለ ቅዱስ፣ ቁልቁልያኖስ የተባለ አንድ ክፉ አላዊ ንጉሥ አሰቃይቶታል ይላል። ለአማልክት የሰዋ አልሰዋም፣ ስገድ አልሰግድም። እንዴት? እግዚአብሔር ነው አምላክ ያለው። እግዚአብሔር ምን ይወዳል? መስዋዕትን ይወዳል። በግ ነው ላም ነው የሚወደው አለ። በግም ላም የመስዋዕታችሁ ብዛት አጸየፈኝ ይላል እግዚአብሔር አለው። ስንዴ እንዲህ እኔ ስለ ነፍስ እየነገርኩ ስለ ስንዴ እንዲህ ታወራለህ አለው። ይኸው ወዳጄ እግዚአብሔርን የሚወደው ምንድን ነው ብለህ ጠይቀኝ አለው። ስንዴን በግን ላምን አይደለም እግዚአብሔር የሚወደው። ምንድን ነው የሚጠይቀው? ምንድን ነው እግዚአብሔር የሚወደው አለው። ንጹህ ልብ አለው። ፊልያስ አየሁ፣ እኔን ስትፈልግ ቆራርጠህ ረድኸኝ አለው። ንጹህ ልብ ከኛ እግዚአብሔር ይፈልጋል። ይሄን ማን አድርጎታል? ሌሎችም ቅዱሳን አድርገውታል። ንጹህ ልብ ገብረውለታል እግዚአብሔር። ንጹህ ልብ ለእግዚአብሔር እስቲ እንገብር። እንቅፋቶቹ ምንድን ነው? ይሄ ክፋት፣ ዲያብሎስን መመልከት፣ ክፋትን ስናይ ወይም ክፉ ሀሳብ፣ ከዛ ጭንቀት፣ ጥበት፣ ሁሉ የኔ ባይነት፣ እነዚህ እንቅፋቶች ናቸው። ከሕፃንነት ጀምሮ በመንፈሳዊ ህብረት ከኖራችሁ እግዚአብሔር የሚሰጣችሁን ጸጋ ሰፍረን አንጨርሰው። እንዲህ አይነት የቅዱስና ሕይወት። ስለዚህ ብዙዎች ስንሆን በክርስቶስ ስንት ነን አለ? አንድ ነን። አንድ ስለሆን ይሄን አንድነታችን ማፈረካከስ ምን በጥበብ በዚህ ዓለሙ በሚያሳየን ሚዲያ በሚያላምዱን ዘመኑ አሁን ደም እያፋሰሰ ባለው ነገር እሱ ልንጓዝ አይገባም። ሆኖ የማይጠቅም ነገር ስለሆነ ብዙ ያንን መዘርዘሩ አሁን ጻማ ከናፍር ነው የሚሆነው። ያን ከመዘርዘር ይልቅ ይሄን የቅድስናውን ሕይወት ብናየው አያችሁ ምን ያህል ጥቅም እንዳለው በነፍስም በስጋም እንጠቀምበታለንና ሁላችንም በአንዲት ህብረት መንፈሳዊት ኦርቶዶክሳዊ አንድነት ኑረን ስሙን ጠርተን ስሙን ቀድሰን በንስሐ ሕይወት ተመላልሰን መንግስቱን እንድንወርስ ይፍቀድልን። ነበሩ ጠፉ፣ ተሰብስበው ነበር ተበተኑ ከመባል እግዚአብሔር ይሰውረን። ይህን የማይጠቅመውን አስተሳሰብ ከህሊናችን ያስወግድልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይቆየን። ተዘከረነ እግዚኦ በውስተ መንግሥትከ